አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ባያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትበልልኝ። ዛሬም ለየት ባለ ቪዲዮ መጥቼዋለሁ። ኢንሻአላህ አዲስ የሆናችሁ ዩቲዩብ ቻናሌን ሰብስክራይብ፣ ላይክ በማድረግ አበረታቱን። ነባሮችም ደግሞ ላይክ እያደረጋችሁ ኮመንት እያደረጋችሁ ስለሚታበረታቱኝ እጅግ አድርጌ አመሰግናለሁ። የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ስትበልልኝ። ስደት አላችሁ አላህ ከስደት ለሀገራችሁ ያብቃላችሁ። ያላገባችሁ የምታገቡበት የምትደሰቱበት ልጅ የምታፈሩበት አላህ ያድርግላችሁ። ሀገራችን ኢትዮጵያንም አላህ ሰላም አድርግልን። ዛሬ ደግሞ ለየት ያለ ቪዲዮ የመጣሁት አሁን ቪዲዮውን በዚህ መሀል አስገባዋለሁ። ከዛ በመቀጠል ደግሞ የምናወራ ነገር ይኖራል ማለት ነው። የራሳችንም አለ ግን የሌላ ሰው ቪዲዮ ነው የሚያስገባው። እሱን አዳምጠን አይተን እንመጣለን ማለት ነው። ዳቦ መብላት የምትፈልጉ ከሆነ ይሄንን ፔጅ ፎሎ ማድረጋችሁን እንዳትረሱ። ምክንያቱም የምንሰራው ሁሉም ዳቦ ቤታችን ውስጥ ባለ ዱቄት፣ ውሃ፣ ጨው፣ ዘይት በቃ አለቀ። ሌላውን ነገር እናንተ ስትፈልጉ ነው የምትጨምሩት። ፕሊዝ ፕሊዝ የምለምናችሁ ነገር ከሱቅ ዳቦ አትግዙ። ምክንያቱም በጣም ቀላል ስለሆነ ቤታችሁ ስሩ። ውጪ ለ8 ሰዓት አስቀመጥኩት ካቦካው በኋላ ከዛ አስተካክዬ ፍሪጅ ውስጥ አስገባዋለሁ። ከዛ ከፍሪጅ አውጥቼ የሚቀጥለው ቀን በምፈልገው ሰዓት እኔ የሚመቸኝ ጠዋት ነው። ልጆቼ ትኩስ ዳቦ በልተው መሄድ ስላለባቸው ከዛ እሱን እናስተካክልና መመገብ ማለት ነው። ምን ጨምረው ነገር የለ። ከውጭ ስንገዛ ብዙ ጊዜ ዳቦቹ ብዙ የተጨመሩባቸው ነገር አለ፣ እኛ ራሱ አንብበን ስማቸውን ማናቀው። ስለዚህ ለጤናችን ሊከብደን ይችላል። ምናልባት ሆዳችን ብሎት ሊያደርግ ይችላል፣ ወይ ደግሞ ሰውነታችንን ለመቀነስ ስንፈልግ እምቢ ይለናል። ምክንያቱም ውስጡ ብዙ የተጨመረበት ነገር ስላለ። እኔም ለዛ ነው ዳቦ መስራት የጀመርኩት። ፕሊዝ ስሩ፣ ሞክሩ። ከኔ ጋር እንደዚህ የሚጣፍጥ ዳቦ በየቀኑ እናንተና ልጆቻችሁ መመገብ ትችላላችሁ። በጣም ነው መወዳችሁ። የተጠቀምኩትን እያንዳንዱ ነገር ታች ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። ይሄንን የመሰለ ዳቦ ታዲያ ማን ነው መብላት አልፈልግም የሚል? ለኔ ኬክ ነው ይሄ። ምክንያቱም እኔ ስበላው አንደኛ እጠግባለሁ፣ ሁለተኛ ነገር ስለምንም አላስብም፣ ሶስተኛ ነገር ደግሞ በቃ ለልጆቼም ስሰጥ በደስታ ነው። ስለዚህ እናንተም ቤተሰባችሁም ይሄንን ምግብ እንድትበሉልኝ ጋብዛችኋለሁ። ፕሊዝ ይሄን ዳቦ ስሩት። መልካም ቀን ይሆንላችሁ። ቻው ቻው። ሰላም ቤተሰብ፣ ያው እንዳያችሁት ነው ልጅቷ ያው ከሌላ ፔጅ ነው ያመጣሁት። እኔም ወደ ሀገሬ ልጆች ቤት ዳቦ ሰርታችሁ እኔ አብዛኛው ጊዜ ሴትዮዋ የኔ ያው በጣም መልካም ሴት ናትና ታመጣለች ዱቄት እና ቤት ዳቦ ሰርቼ ሱካርም አልጠቀምም። ብዙ እንትን ይሄ ቤኪንግ ፓውደር እርሾ ምናምን ነገር ብዙም አላበዛውም። እርሾ ብቻ ደረቅ እርሾ እጨምርበታለሁ። ከዛ ጥቁር አዝሙድን እጨምራለሁ። ከዛ በሱካር ቦታ ተምረን እጨምርበታለሁ። እንደዛ አድርጌ በቃ እቤት ጋግሬ ነው የሚመላው ማለት ነው። ደስ የሚለው ማለት ነው። እውነት ልጅቷ እንዳለችው እቤት ሰርታችሁ ዳቦ ስትበሉት ማለት ነው የሀገሬ ልጆች አንደኛ ደስ ይላችኋል፣ በራሳችሁ እጅ ሰርታችሁ ስለሚበሉ። ሁለተኛ በቤታችሁ ቆርሳችሁ ምንም አይነት ኬሚካል ለሌለው ነገር ስለሆነ ቆርሳችሁ ስትበሉት በጣም ትንሽዬው እንኳን ቆርሳችሁ እንደዚህ ትንሽዬው እንኳን ቆርሳችሁ ስትበሉት ያጠግባችኋል፣ ያስደስታልን። በቃ ደስ እያላችሁ ነው የምትበሉት ማለት ነው። ከውጭ የሚመጣ ዳቦ በቃ የሱካር ማዕት በሉት፣ የሚረጋ ዘይት ነው ያለው፣ የሚጨምረው ኬሚካል ብዙ አይነቶች ነገር አለና ይሄ ለጤናም ጥሩ አይደለም። እና እኛ ደግሞ በቤታችን እኔና ጓደኛዬ አብዛኛ ጊዜ ከጓደኛዬ ጋር ነው የሚያሳልፈው። ቢያንስ አንድ ሳምንት ብትኖር ነው እቤቷ ማለት ነው። እና እኛ ጋር ነው ከኔ ጋር ነው የምታሳልፈው ማለት ነው። እና እኔ ከጓደኛዬ ጋር ስለሆንኩኝ በጣም ደስ ብሎኝ ነው የምኖረው። የምንሰራቸው ነገሮች ሁሉ ያው አብረን ነው የምንሰራው። እና ዳቦንም ስንጋግር ያው ተመካክረን ነው። እንጀራ ሞክረን ነበረ። እንጀራ ያው አልተሳካልንም። ብዙ ዩቲዩብ ላይ ገብቼ ሞከርኩኝ ግን አልተሳካልኝም። ግን ዳቦዬን በቃ ደስ የሚል በሁኔታ በከስ አርጌ
የሚያምር ዳቦ ሰርተን ነው የምንበላው እና እናንተም የቤታችሁ ውስጥ ሰርታችሁ ብሉት ማለትን እወደዋለሁ። እኛ ደግሞ ስናቦካ አላስገባሁትም፣ ስንጋገሮም አላስገባሁትም። ያው እንትን ትንሽ ቾክዬው ነበረ። ቤተሰቦች ራት ለመብላት ስለፈለጉ ፍሬን ደግሞ ዶሮ ስለሚያስገባው ቶሎ ቶሎ ነበረ የሚሰራው የነበረው እና በቃ ምንም ነገር ለመቅረጽም አልተመቸንም። ብቻ ዳቦ ከወጣ በኋላ ዳቦውን ብቻ ቀርጸናል። ምርጥ ዳቦ ያው ስናቦካ ምን እንደጨመር ምን እንዳልጨመር ያንን ሁሉ አላስገባንም። ዳቦውን ብቻ ከበሰለ በኋላ በችኮላ ስለነበረ እሷም ልጅ ስለምትይዝ አልተመቸንም እና ዳቦውን ብቻ ካበሰለ በኋላ ካወጣነው በኋላ ምርጥ ዳቦ ጋግረን የወጣነውን ቪዲዮ ሰርተናል እና እሱን አስገባዋለሁ። እዩት እናንተ ማለት ከምንም በላይ ያው ሊሰሩት የሚመቻችሁ ከሆነ አመት ባል እኛ ጋር ያው ኢትዮጵያኖች አመት ባል ሲሆን ሁላችንም በየሃይማኖታችን ዳቦ ጋግረን ነው የምንበላው። ግዴታ ዳቦን ለመብላት እኮ ባህል አያስፈልገንም። የውጭ ዳቦ ደግሞ ስልችት ነው የሚሆነው። ዛሬ በልተን ነገ ለነገ ወላሂ ላዜም በጣም ልቤ በቃ እኔ እንጃ ድክም ነው የሚለኝ እሱን ለመብላት ማለት ነው። ስለዚህ የውጭን ዳቦ ከምንበላ በጸባይ የእናንተ ሙቅ አሽረር ያልናት እኮ 10 ኪሎ እኮ ማለት አሽረር ያልናት ሴትዮዋ ሳታማጣ ስቆይ ብር ልስጥሽ ታመጫለሽ ነው የሚላት። ከዛ አይ አላያስፈልገኝም እኔ በራሴ ገንዘብ አመጣለሁ ትላለች፣ ታመጣለች። በቃ አስቀምጬ ሲያልቅ ታመጣለች ማለት ነው። እና እንደዚህ አንዳንዴ የፍርኖ ዱቄት ታመጣለች፣ አንዳንዴ ደግሞ የገብስ ዱቄት ታመጣለች። የገብስ የዚህ ሀገር ገብስ እና የሀገራችን ገብስ ማለት የስንዴ ማለት ነው። ፍርኖ ዱቄት እና የስንዴ እና የዚህ ሀገር የስንዴ ዳቦ በጣም ይጠቁራል። ያው እኔ ኖርማል ነው ዋና ነገር ፋይዳ ያለው ነገር እንጂ ለከለሩ እኔ ቦታ አልሰጥም። ግን ከኔ ጋር ያሉ ጓደኞቼ ደግሞ ያው ነጭ ዳቦ ነው የምፈልጉት። ነጩን ደግሞ እኔ ብዙ ጊዜ ስለማልወድ ቴምር እጨምርበታለሁ። ቴምር ስጨምር ቡኒ ከለር ይሆናል። እንደዚህ አድርገን ሰርተን እንበላለን። አሁን የጋገርንበት ዳቦ ደግሞ ነጭ ዱቄት ነው፣ ምንም አልተጨመረበት ነጭ ዱቄት በከስ አድርገን ነው የሰራ ነው። እናንተም የቤት ሰርታችሁ እንድትበሉት እጋብዛለሁ። የእኛ የቤት የሰራነውን ቪዲዮ አሁን አስገባዋለሁ፣ እዩት። እኛ ደግሞ የቤት የሰራነው ዳቦ ይህንን ነው። እንትን ነው አጠራ ያለ ቪዲዮ ነው። ያው ነግራችኋለሁ። ቪዲዮ ስናቦከ ምን እንደጨመር ምን እንዳልጨመር ለመቅረጽ አልተመቸንም። ብዙ ጊዜ እኛ ቤት ቪዲዮ ለመቅረጽ አይመቸንም። ሴትዮ ዛሬ ስትል ነው ቤታችን ውስጥ ካሜራ አይቻልም። አንዳንዴ እንደው ካሜራ ያለው ስልክ እኛ ቤት አይግቡ የሚሉ ሰዎች አሉና ሴትዮዋ እንደዚህ ምግብ ተቀርጾ እንደዚህ ቪዲዮ ለመስራት ፍቃደኛ አይደለችም። ብቻ እሷ ዞር ስትል ብቻ ነው እችን ዳቦ ያው ከወጣነው በኋላ የቀረጽ ነው ማለት ነው። እና እንደዚህ አድርጋችሁ ቤት ሰርታችሁ ብሉ። በሄላችሁበት የዓለም ዳርቻ የሀገሬ ልጆች ሰላማችሁ ብዝት ይበልልኝ። ቻናሌን ሰብስክራይብ፣ ላይክ በማድረግ እስካሁን ድረስ ላይክ ያላረጋችሁት ላይክ ያድርጉት። ያው አይከፈልም እኮ የኔ ቻናል ኢንሻአላህ ባላ ፍቃድ ለወደፊት ለእናንተ የሚጠቅም ነገር ይዤ ነው የሚመጣው። የሚያስተምር የሚያዝናና ነገሮችን ይዤ እመጣለሁ። ያው ስደት ላይ ሆነን ብዙዎቻችን እንደዚህ ከካሜራ ጀርባ ሆነን የምንሰራው ደግሞ ምን ለመቅረጽም ለመስራትም አይመችም። ግን ዛሬ ያሳድገ ነው ሀገር ቤት ብንገባ ለነገ ይጠቅማል ብለን ነው እየሰራን ያለ ነውና እኔ ዛሬ ያሳድጌ ቢሄድ ነገ ሀገር ቤት በሚሄድበት ሰዓት ዩቱብ ቻናሌ ካደገ በቃ ዘና ብዬ ነው ስራዎችን የሚሰራውን ቫይራል ይወጣል ኢንሻአላህ ባላ ፍቃድ። ከዛ ገንዘብ ተከፋይ ይሆናለሁ ማለት ነው። እንደማንኛውም ሰው ድጋሚ ስደት አልወጣም ማለት ነው። እና ስለዚህ እስኪ እንትን ዩቱብ ቻናሌን ለቤት ሰብስክራይብ፣ ላይክ በተለይ ደግሞ ላይክ እያደረጋችሁ እንደገባችሁ ላይክ አድርጉት። ለሌሎች እንዲደርሱ ደግሞ ሼርም አድርጉት በመልካምኛ ማለት ነው። ትንሽ ቫይራል የወጣችሁ ልጆች እነዚህ ወደ ታች ያለነውን እህቶቻችሁን እጆቻችንን ይዛችሁ ከፍ ብታደርጉት መልካም ነው። እኛም ነገ ደግሞ ለሌሎች እንደርሰዋለን፣ ሌሎችንም ከፍ እናደርገዋለን ማለት ነው እና አበረታቱን፣ ደግፉኝ፣ ደገፍ አድርጉልኝ። የበላለች ልጅቷ ደገፍ አድርጉልኝ እስኪ
ዩቱብ ቻናሌ ተከፋይ እንዲሆንልኝ ከምንም ደም በላይ ደግሞ ገና አሁን 1000 ሰብስክራይብ አልገባሁትም። 1000 ሰብስክራይብ ላይ ገብቼ ሞኔታይዝ አድርጌ ህጋዊ አድርጌ በቃ ከምንም በላይ በቃ ህጋዊ ሆኖ ዶላር ማቆጠር ከጀመረ በቃ ኢንሻአላህ ባላ ፍቃድ ከዚህ በፊት የነበረኝ ቻናሌም እንደዚህ ያው እንትን ዶላር ከቆጠረ በኋላ እንዳጋጣሚ ሆኖ ምን እንደበላሁ ምን እንደገባው የት እንደገባሁትም አላወኩትም። በዛ ሁኔታ ተዘግቶ ነው እና ኢንሻአላህ ይህም ደግሞ ያድጋል። ዶላር ተከፋይ እሆናለሁ። እናንተ የሀገሬ ልጆች እንግዲህ አጨክኑልኝም፣ ደግፍ በማድረግ ሼር በማድረግ ብዙዎቻችሁ ወላሂ በጣም ነው የሚያመሰግነው። በጣም እጅግ አድርጌ ነው የሚያመሰግነው። ላይቭ ላይ ሲሆን መጣችሁ ሼር የምታደርጉልኝ ላይክ የምታደርጉልኝ አመሰግናለሁ። በወጣችሁ ይተካ ያላችሁ ወላሂ ላዚም አላህ ይጠብቃችሁ። የሰራችሁትን እናንተ የምትበሉት እናንተ የምትደሱት አላህ ያድርግላችሁ። ርዝቃችሁን አላህ ያብዛላችሁ። እጅግ አድርጌ አመሰግናለሁ። ወሰላም አሌይኩም ወረህመቱላሂ ወበረካቱ